ጤና ይስጥልኝ የኢትዮ አምባ ቻናል ተከታታዮች እንኳን ለትንሳኤ በዓል በሰላም አደረሳችሁ እያልን የሰዓቱን መረጃ ይዘን ቀርበናል። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ወደ መረጃው አለፍን። የ2018 ዓ.ም የትንሳኤ በዓል በሰላም መከበሩን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳውቋል። ፖሊስ በቦሌ ክፍለ ከተማ ካጋጠመው ድንገተኛ ሞት ውጪ የተለየ የወንጀልና የትራፊክ አደጋ በበዓሉ ዋዜማ ሆነ በበዓሉ ዕለት አላጋጠመም ሲል ገልጿል። ሚያዝያ 4 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 6 ጆኒ ጋራዥ አካባቢ ጠዋት ላይ የ59 ዓመት ግለሰብ በበሬ ተወግተው ህይወታቸው ማለፉን በሌላ ሰው ላይም ጉዳት መድረሱን ገልጿል። መሰል አደጋ እንዳያጋጥም ሰዎች ተገቢውን ጥንቃቄ ሊያደርግ ይገባል ሲሉ አሳስቧል። ለበዓል ገበያ የቀረቡ ከ20 ሚሊዮን ብር በላይ የሚያወጡ ህገወጥ ምርቶች ተያዙ። በትንሳኤ በዓል ገበያ ላይ በተደረገ ቁጥጥር የህብረተሰቡን ጤና ስጋት ላይ የሚጥሉ ከ20 ሚሊዮን ብር በላይ የሚያወጡ ህገወጥ ምርቶች መያዛቸውን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ምርቶቹ የተያዙት የባለስልጣኑ ቅርንጫፍ ጽህፈት ቤቶች ከክልልና ከተማ አስተዳደር ተቆጣጣሪ አካላት ጋር በመቀናጀት ከመጋቢት 15 እስከ 25 2018 ዓ.ም ባከናወኑት የድህረ ገበያ ዳሰሳ ጥናትና የቁጥጥር ስራ ነው። ከ2600 በላይ የንግድ ሱቆች፣ ሱፐር ማርኬቶችና የኤግዚቢሽን ማዕከላት ላይ ጥብቅ ፍተሻ በአዲስ አበባና ክልል ከተሞች መካሄዱ ታውቋል። በዚህም ጥራትና ደህንነታቸው ያልተረጋገጡ ህገወጥ የምግብ ምርቶችን በህብረተሰብ ጤና ላይ ጉዳት ከማድረሳቸው በፊት በቁጥጥር ስር መዋሉን ባለስልጣኑ ገልጿል። በቁጥጥር ሂደቱ አስገዳጅ የሆነውን የገላጭ ጽሑፍ ደረጃ CES 73 ያላሟሉ ምርቶችን ከባዕድ ነገር ጋር የቀላቀሉ፣ የመጠቀሚያ ጊዜያቸው ያለፈባቸው፣ አምራቻቸው የማይታወቅ፣ የጥራት ምልክት የሌላቸውና ለጤና አስጊ የሆኑ በርካታ ምርቶች ለገበያ ቀርበው ተገኝተዋል ብሏል። ከነዚህም መካከል ቅቤ፣ በርበሬ፣ የምግብ ዘይት፣ የገበታ ጨው፣ የለውዝ ቅቤ፣ ማር፣ የህፃናት ምግቦች፣ ጁስ፣ የለስላሳ መጠጦች፣ የታሸጉ ውሃዎች፣ የወተት ምርቶች፣ ቴምርና የተለያዩ የዱቄት ውጤቶች በዋናነት ተጠቅሰዋል። ባለስልጣኑ የጤና ስጋት በሆኑ ምርቶች ላይ እንደ ጥፋታቸው መጠን እርምጃ መውሰዱን የገለጸ ሲሆን ለሰው ልጅ አገልግሎት የማይውሉትን ደግሞ የማስወገድ እርምጃ ወስጃለሁ ብሏል። እንዲሁም የተወሰኑ የምርት አይነቶች ለሳይንሳዊ ምርመራ ወደ ላቦራቶሪ ተልከዋል ሲል ገልጿል። አጠራጣሪ የምግብና የመድኃኒት ምርቶች ሲያጋጥሙ በ8482 ነጻ የስልክ መስመር በመደወል ወይም ለተቆጣጣሪ አካላት መረጃ በመስጠት ህብረተሰቡ ትብብሩን እንዲያጠናክር የኢትዮጵያ ምግብና መድኃኒት ባለስልጣን ጠይቋል። ፕሬዚዳንት ትራምፕ የአሜሪካ ባህር ኃይል በሆርሙዝ ወሽመጥ ላይ የባህር እገዳ እንዲያደርግ ትዕዛዝ አስተላለፉ። በፓኪስታን ኢስላማባድ ሲካሄድ የነበረው የአሜሪካና ኢራን የሰላም ድርድር ያለ ስምምነት መጠናቀቁን ተከትሎ ፕሬዚዳንት ዶናልድ ትራምፕ የዩናይትድ ስቴትስ ባህር ኃይል በስትራቴጂያዊ የሆርሙዝ የባህር ወሽመጥ ላይ የባህር እገዳ እንዲያደርግ ትዕዛዝ አስተላልፈዋል። ኢራን የኒውክሌር መርሃ ግብሯን ለማቆም ፈቃደኛ ባለመሆኗ አሜሪካ ወደ ወሽመጡ የሚገቡና የሚወጡ ማናቸውንም መርከቦች እንደምትቆጣጠር ትራምፕ በትሩዝ ሶሻል ገጻቸው ገልጸዋል። ከ21 ሰዓታት በላይ በፈጀ የኢስላማባድ ድርድር በአብዛኞቹ ነጥቦች ላይ ከመግባባት ቢደረስም ሁለቱ ወገኖች በኒውክሌር ማበልጸግና በወሽመጡ ቁጥጥር ዙሪያ ባለመስማማታቸው ሳይሳካ ቀርቷል። የአሜሪካ ባህር ኃይል በወሽመጡ የተጠመዱ የባህር ላይ ፈንጂዎችን የማጽዳት ስራ እንደሚጀምር የተገለጸ ሲሆን በአሜሪካ መርከቦች ላይ ጥቃት የሚሰነዝር ማንኛውም አካል መድረሻው ሲኦል ይሆናል ሲሉ ትራምፕ አስጠንቅቀዋል። የአሜሪካው ምክትል ፕሬዚዳንት JD ቫንስ ድርድሩን አጠናቀው ወደ ሀገራቸው በመመለስ ላይ ሳሉ ለኢራን የመጨረሻውንና ምርጡን አማራጭ አቅርበናል፣ ውሳኔው የነሱ ነው ብለዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ በበኩላቸው አሜሪካ የኢራን ልዑካን ቡድንን አመኔታ ማግኘት ባለመቻሏ ስምምነቱ ሊሳካ እንዳልቻለ ገልጸዋል። ዓለም አቀፍ መሪዎች ሁለቱ ወገኖች የዲፕሎማሲውን መንገድ እንዲከተሉ ጥሪ እያቀረቡ ይገኛሉ። በተያያዘ ዜና ዶናልድ ትራምፕ ከዛሬ ጀምሮ የኢራንን ወደብ ወጪና ገቢ እንደሚቆጣጠሩ ገልጸዋል። ይህ ቁጥጥር በተለይ ከኢራን በሚወጡና በሚገቡ የነዳጅ መርከቦች ላይ ነው። በዚህም የተነሳ የነዳጅ ዋጋ ጭማሪ አሳይቷል። አንድ በርሜል ያልተጣራ ድፍድፍ ነዳጅ 104 የአሜሪካ ዶላር ደርሷል። ትራምፕ ሆርሙዝን ሙሉ ለሙሉ እንደሚቆጣጠሩ ቀደም ብለው አስታውቀው ነበር። ጋቦን ከ16 ዓመት በታች የሆኑ አዳጊዎች ማህበራዊ ሚዲያ እንዳይጠቀሙ የሚከለክል በአፍሪካ ቀዳሚ የሆነውን ጥብቅ ሕግ አወጣች። ጋቦን እድሜያቸው ከ16 ዓመት በታች የሆኑ አዳጊዎች በማህበራዊ ሚዲያ ላይ አካውንት እንዳይከፍቱ የሚከለክል ጥብቅ ሕግ አውጥታለች። ይህም ሀገሪቱን አዳጊዎችን ከዲጂታል ዓለም አደጋዎች ለመጠበቅ እንዲህ አይነት ሕግ በማውጣት በአፍሪካ ቀዳሚው ያደርጋታል። የጋቦን ከፍተኛ የኮሚኒኬሽን ባለስልጣን ይፋ ባደረገው መረጃ መሰረት ሕጉ በዋናነት አዳጊዎችን በኢንተርኔት አማካኝነት ከሚሰነዘሩ ጥቃቶች ከሐሰተኛ መረጃዎችና ከማይመጥኑ ይዘቶች ለመከላከል ያለመ ነው። በአዲሱ ሕግ መሰረት አዳጊዎች ለትምህርታዊ ዓላማ ካልሆነ በቀር በማንኛውም ማህበራዊ ሚዲያም ሆነ የኢንተርኔት መድረኮች ላይ አካውንት እንዳይከፍቱ በሕግ ይከለክላል።
ኢትዮጵያ ጅቡቲ አቅርባው የነበረውን የወደብ ባለቤትነት ድርሻ ውድቅ አደረገች። የኢትዮጵያ መንግስት በታጁራ ወደብ ላይ የቀረበለትን የ60 በመቶ የባለቤትነት ድርሻ ጥያቄ ውድቅ ማድረጉን የጅቡቲ ወደቦችና ነጻ ቀጠናዎች ባለስልጣን አስታውቋል። የባለስልጣኑ ሊቀመንበር አቡበከር ኡመር ሃዲ ሰኞ ዕለት በሰጡት ጋዜጣዊ መግለጫ ጅቡቲ የታጁራን ወደብ 60 በመቶ ድርሻ ለኢትዮጵያ በግልጽ አቅርባ እንደነበር አስታውሰዋል። ሆኖም የኢትዮጵያ ባለስልጣናት የቀረበውን የባለቤትነት ድርሻ ከመቀበል ይልቅ ከድርሻው ጋር ተያያዥነት ያለው የኮሪደር ስምምነት እንዲታከልበት መጠየቃቸውንና በዚህም ምክንያት ስምምነቱ እንዳልተሳካ ገልጸዋል። በአሁኑ ወቅት በዓለም ላይ በህዝብ ብዛት ቀዳሚዋ የባህር በር አልባ ሀገር የሆነችው ኢትዮጵያ የወደብ አማራጮችን ለማስፋት ከፍተኛ ጥረት እያደረገች ትገኛለች። በተለይም እንደ አውሮፓውያን አቆጣጠር ጥር 1 ቀን 2024 ከሶማሊላንድ ጋር የተፈራረመችው የመግባቢያ ስምምነት በቀጠናው ላይ ዲፕሎማሲያዊ ውጥረት መፍጠሩ ይታወቃል። ሊቀመንበር ሃዲ ጅቡቲ አሁንም ቢሆን ለኢትዮጵያ የንግድ እንቅስቃሴ ቅድሚያ እንደምትሰጥ ገልጸው ለኢትዮጵያ መንግስት የሚፈልጉትን ሁሉንም ፋሲሊቲዎች እያቀረብን ነው፣ ለኢትዮጵያ ሁሌም ክፍት ነን ማለታቸውን ካፒታል ዘግቧል። በሌላ በኩል በቀጠናው ባለው የጸጥታ ሁኔታ ምክንያት የጭነት መርከቦች ፍሰት ወደ ጅቡቲ ወደቦች እየጨመረ ቢመጣም ሀገሪቱ 6 ጥልቅ የባህር ወደቦች ስላሏት መጨናነቅ እንደማይፈጠር ባለስልጣኑ አረጋግጧል። በቀይ ባህር አካባቢ ካለው የጸጥታ ስጋት ጋር በተያያዘም የጅቡቲ ወደቦች ከባቢ አልመንደብ ሰርጥ በስተደቡብ የሚገኙ በመሆናቸው ስጋት እንደሌለባቸው ሊቀመንበሩ ገልጸዋል። ተመልካቾቻችን መረጃዎቻችን የሰማችኋቸውን ይመስሉ ነበር። ኢትዮ አምባ ቻናልን ስለመረጣችሁ እናመሰግናለን። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን።